እንደምን ቆያችሁ ውድ የዩቲዩብ ቤተሰቦቼ። ይህ ኦና ኦፖርቹኒቲ ኔክሰስ አፍሪካ የዩቲዩብ ቻናላችን ነው። በዚህ ቻናል ለፐርሰናል ዴቨሎፕመንት ወይም ለስብዕና ግንባታ የሚሆኑ የተለያዩ ፕሮግራሞችን የምናቀርብበትና አስተማሪ የሆኑ አዝናኝ እውቀት የሚያስጨብጡና ለእድገታችን የሚጠቅሙንን የተለያዩ ቪዲዮዎችን እናጋራችኋለን። ዛሬ ለሁሉም ለማንኛውም ነገር ለማደግ መሰረታዊ የሆነውን ወይም ፋውንዴሽን የሆነውን ቶፒክ ይዤ መጥቼላችኋለሁ። አብራችሁን ቆዩ። እንግዲህ በዛሬው የመጀመሪያው የዩቲዩብ ቪዲዮዬ አብሬያችሁ ቆየው ወይም ልነጋገርበት የመረጥነው ቶፒክ ለራስ የሚሰጥ ግምት ወይም ደግሞ ሰልፍ ስቲም የሚለውን ይሆናል። ስንቶቻችን ነን ሰልፍ ስቲም ማለት ምን ማለት እንደሆነ የምናውቅ ወይም ደግሞ ለራስ የሚሰጥ ግምት ስንል ምን ማለታችን ነው? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንዳልኳችሁ ስለ ሰልፍ ስቲም ነው የምናወራው። ሰልፍ ስቲም ስንል ምን ማለታችን ነው? ሰልፍ ስቲም ማለት እኛ ራሳችንን የምናይበት እይታ ወይም ደግሞ ለራሳችን ያለን ዋጋ ወይም ደግሞ ግምት ማለት ነው። ሰዎች እኛን የሚሉን ሳይሆን ወይም ደግሞ ሌሎች ስለኛ ያላቸው እይታ ወይም ግምት ሳይሆን እኛ ለራሳችን የምንሰጠው ዋጋ፣ እኛ ራሳችንን ማነን፣ ምንድነህ፣ ምን ድረስ መሄድ ትችላለህ ብለን ነው የምንሰጠው የሚለውን ይይዛል ማለት ነው። ስለዚህ ሰልፍ ስቲም ማለት it's like እንዴት ነው how we see and think about ourselves ማለት ነው። እንዴት ነው የምናስበው፣ ምንድን ነው የምናስበው ስለ ራሳችን እንዴት ነው የምንረዳው የሚለውን ይይዛል ማለት ነው። ይሄ ሰልፍ ስቲም ከየት የተገነባ ነው ብለን ስናስብ ደግሞ በህይወታችን ከልጅነት እስከ እውቀት እስካሁን ባለንበት የእድሜ ደረጃ እስክንደርስ ድረስ በነበሩን የተለያዩ መስተጋብሮች ውስጥ አብረውን ያለፉ ሰዎች፣ ቤተሰቦቻችን፣ አብሮ አደግ ጓደኞቻችን፣ የስራ ባልደረቦቻችን፣ ክላስሜቶቻችን ወይም አብረውን አንደኛ ደረጃ ሁለተኛ ደረጃም የተማሩ ዩኒቨርሲቲ ድረስ አብረውን የቆዩ ሰዎች ከነሱ ጋር በነበረን መስተጋብር ወይም ባለን መስተጋብር ውስጥ የገነባ ነው ማለት። ስለዚህ አይደር ለራሳችን ያለንን ግምት ወይም ለራሳችን የምንሰጠውን ግምት ከነዚህ ሰዎች ጋር በእድሜያችን ያሳለፍነው ነገር ወይ ጨምሮታል፣ ኢንሃንስ አድርጎታል፣ አሻሽሎታል። ሰልፍ ስቲማችን ለራሳችን ያለን ግምት ጤናማ እንዲሆን የተሻለ እንዲሆን አድርጎታል፣ ወይም ደግሞ ለራሳችን ያለን ግምት የተሸረሸረ እንዲሆንና ራሳችንን በጣም ዝቅ አድርገን እንድናይ እንዲሆን ምክንያት ሆኗል ማለት ነው። ስለዚህ ሰዎች ሲወለዱ ይዘውት የመጡት ለራሳቸው ያላቸው ግምት ለራሳቸው የሚሰጡት ቦታ ሲወለዱ ይዘው የመጡት ሳይሆን ከማህበረሰቡ ጋር ከልጅነት እስከ እውቀት ባላቸው መስተጋብር ውስጥ እያደገ እየተገነባ የሚሄድ ወይም ደግሞ ለራሳቸው የሚሰጡት ቦታ እየወደቀ እንዲሄድ የሚያደርገው ከሰዎች ጋር ያላቸው ግንኙነት ነው። ስለዚህ በተለያዩ አጋጣሚ በህይወታችን ያለፉ ሰዎች ለእኛ ለራሳችን የምንሰጠው ግምት ላይ ወይ ጨምረዋል ወይ ቀንሰዋል ማለት ነው። ይህንን ካልን ቀጣይ ደግሞ የምናወራው ስለምንድን ነው? ስለ ባህሪያቶቹ ነው። እንግዲህ ቅድም በመግቢያ እንደነገርኳችሁ ዛሬ በሚለው ቶፒክ ስለ ሰልፍ ስቲም ነው የምናወራው። ለራስ የሚሰጥ ግምት ስንል ምን ማለታችን ነው? ከፍተኛ የሆነ ለራሳቸው ጥሩ ግምት የሚሰጡ ሰዎች ምን አይነት ባህሪያቶችን ያሳያሉ? ለራሳቸው ዝቅተኛ ግምት የሚሰጡ ሰዎች ደግሞ ምን አይነት ባህሪያቶችን ያሳያሉ? ከዛ ደግሞ ዝቅተኛ ሰልፍ ስቲም ያላቸው ሰዎች ሰልፍ ስቲማቸውን ወይም ለራሳቸው የሚሰጧቸውን ግምቶች እንዲያሳድጉ ምን ያደርጉ በሚሏቸው ቶፒኮች ነው እያወራን የምንገኘው። ስለዚህ ሰልፍ ስቲም ማለት how we see ourselves ወይም ደግሞ እኛ ራሳችንን እንዴት እናያለን፣ እኛ ራሳችንን እንዴት እንቀበላለን፣ ራሳችንን ስናየው ምንድን ነው የምናስበው፣ ስለ ራሳችን ያለን ግምት ምንድን ነው የሚለውን የሚመልስ ነው ማለት ነው። ይህን ካልን ከፍተኛ የሆነ ለራሳቸው ጤናማ የሆነ ሰልፍ ስቲም ያላቸው ሰዎች ከሚያሳያቸው ባህሪያት መካከል የተወሰኑትን ለመዳሰስ እሞክራለሁ። ከነዚህ ውስጥ እንግዲህ በከፍተኛ ደረጃ ጤናማ የሆነ ለራሳቸው ጤናማ የሆነ ሰልፍ ስቲም ወይም ደግሞ ራሳቸው ጤናማ የሆነ ግምት ያላቸው ሰዎች ከሚያሳያቸው ባህሪያት መካከል የመጀመሪያው አዳዲስ ሰዎችን መተዋወቅ፣ ከአዳዲስ ሰዎች ጋር ጊዜ ማሳለፍን፣ ከአዳዲስ ሰዎች ጋር አብሮ መግባት መውጣት፣ ኤክስፒሪየንሶችን ሼር ማድረግን ይወዳሉ። ምክንያቱም ለዚህ መነሻ የሚሆነው ምንድነው? ለራሳቸው ጤናማ የሆነ ግምት ስላላቸው ማለት ነው። እዚህ ለራሳቸው ጤናማ የሆነ ግምት ስላላቸው ከሰዎች ጋር ገሌ እንዲህ ይለኛል፣ ገሌ እንደዚህ ነው ብለው የሚፈሩበት የሚያፍሩበት ምክንያት የለም። ስለዚህ they like to meet new people አዳዲስ ሰዎችን መተዋወቅ፣ መግባባት፣ አብሮ ማሳለፍ፣ ኤክስፒሪየንስ ማድረግን ይወዳሉ ማለት ነው። አንዱ መገለጫቸው ይሄ ነው። በመቀጠል ደግሞ ሁለተኛው መገለጫቸው እንግዲህ ሰዎች በዕለት ተዕለት ባለን የህይወት እንቅስቃሴ ውስጥ ሁሉም ሰው ለኛ ቀና የሆነ አመለካከት ላይኖረው ይችላል፣ ሊኖረውም ይችላል እና ከጀርባችን ወይም በተለያየ መልኩ ሰዎች እኛን ጀጅ የሚያደርጉ እገሌ እንዲህ ናት፣ እገሌ እንዲህ ነው፣ የተለያዩ ነገሮችን ሌብል ሊያደርጉብን ይችላሉ።
ነገር ግን እነዚህ ሃይ ሰልፍ ስቲም ያላቸው ደግሞ ጤናማ የሆነ ራሳቸው ጤናማ የሆነ ግምት ያላቸው ሰዎች ከጀርባ ለሚባለው ሰዎች እንዲህ ናቸው እንዲህ አይደሉም ለሚላቸው ነገር ጊዜ ሰጥተው ሀሳብ ለሰጠ ሁሉ እየዞሩ ድንጋይ እያነሱ እሪ እያሉ ወይም ደግሞ ያልተገባ መልስ እየመለሱ ወይ ደግሞ ሰዎች በሚሏቸው በሚሰጧቸው ከጀርባ ከሰዎች በሚሰሟቸው አስተያየቶች እየቆዘሙ ጊዜያቸውን የሚገሉ ሳይሆኑ ሰዎች ምንም ቢሉ they don't care ምክንያቱም they know themselves and ራሳቸው የሚሰጡት ግምት ጤናማ ስለሆነ በተለያዩ በሰዎች ሐሳቦች አይረበሹም ማለት ነው። ሌላው ቀጣዩ ነው ምንድነው they have the courage to express themselves በምንም አይነት ሁኔታ ውስጥ ቢሆን ወኔው ተነሳሽነቱ ጥንካሬው አላቸው ምን ለማድረግ ራሳቸውን ለመግለጽ እኔ እንዲህ ነኝ ፍላጎቴ ይሄ ነው የተሰማቸውን ነገር ኤክስፕረስ ለመናገር ሐሳቦቻቸውን ከሌሎች ጋር ለማንሸራሸር ፊሊንጋቸውን በደንብ አድርጎ ለመግለጽ ማይመቻቸውን አይመቸኝም ለማለት ምንም አይነት ሪዘርቬሽን ወይም ደግሞ ውስንነት አይኖራቸውም ማለት ነው። የተሰማቸውን ነገር ይገልጻሉ ራሳቸውን ይገልጻሉ ፍላጎቶቻቸውን የሚወዱትን የሚጠሉትን መዋል ያለባቸውን ቦታ የሌላቸውን ቦታ እዚህ በሌሎች ቁጥጥር ስር የመሆን ቴንደንሲያቸው ዝቅተኛ ነው ማለት ነው። ሌላው ደግሞ ምንድነው እያንዳንዷን ከሌሎች ሰዎች ጋር በተለያየ አጋጣሚ የሚኖራቸውን መስተጋብር ግንኙነት ህይወታቸውን ለማበልጸግ ወደ ተሻለ ቦታ ለማድረስ ይጠቀሙበታል ማለት ነው። ስለዚህ ሰዎችን አብሮ መሆንን መውደዳቸው ወይ ያ ጊዜ ማሳለፍ መውደዳቸው ዝም ብሎ እንደው ሰዓታቸውን ለመግደል ሳይሆን they like to meet new people so that ሁሉ ጊዜም አዳዲስ ኦፖርቹኒቲዎችን አዳዲስ ነገሮችን የማወቅ የመማር የመበልጸግ ራሳቸውን የማሳደግ ነገሮችን ያገኛሉ ማለት ነው። በመቀጠል ደግሞ ያለው ምንድነው ሰዎች ሰልፍ ስቲማቸው ጤናማ የሆነ ወይም ተገቢ የሆነ ወይም ደግሞ ከፍተኛ የሆነ ራሳቸው ጤናማ የሆነ ግምት ያላቸው ሰዎች አብረዋቸው መሆን የሚፈልጉ ናቸው። ሰው ይወዳል ምክንያቱም ሰው የሁሉ ነገር የደስታውም ከሌሎች ጋር ያለን መግባባትም እያንዳንዱ ፋውንዴሽኑ የሚሆነው ለራሳችን ከምንሰጠው ግምት ነው። ሰው ለራሱ የሚሰጠው ግምት ዲስቶርትድ ከሆነ ወይም የተበላሸ ከሆነ እና ዝቅተኛ ከሆነ ከሰዎች ጋር በሚኖረው ቆይታ ውስጥ ጤናማ የሆነ ምንድነው ይሄ ጥሩ ነገርን መዝራት ላይችል ይችላል ወይም ደግሞ ከሰዎች ጋር የሚኖረው መስተጋብር ጤናማ ላይሆን ይችላል። ምክንያቱም ውስጡ ራሱ ፖይዘን ስለሆነ ለራሱ ያለው ግምት ዝቅተኛ ስለሆነ ከሌሎች ጋር የሚኖረው መስተጋብር ፖሲብል ሊሆን አይችልም። ያ ባለመሆኑ የተነሳ ሰዎች ጀጅ ያደርጉኛል ሰዎች እንዲህ ናቸው ወይም ደግሞ ራሱን በደንብ ፕሮፐርሊ መግለጽ አይችልም እነዚህ ነገሮች ስላሉ ከሰዎች ጋር የሚኖረው መስተጋብር ጤናማ ሊሆን አይችልም። ስለዚህ ሰዎች ከዛ ሰው ጋር ለመሆን አይፈልጉም። በተቃራኒው ግን ጤናማ የሆነ ከፍተኛ የሆነ ሰልፍ ስቲም ለራሳቸው ጤናማ የሆነ ግምት የሚሰጡ ሰዎች አብረዋቸው ለመሆን የሚፈልጉ አይነት ሰዎች ናቸው ማለት ነው። ይሄ የሚመነጨው ከምንድነው ለራሳቸው ከሚሰጡት ነው። ሌላው ምንድነው ሐሳባቸውን ለመግለጽ ስለማይፈሩ ራሳቸውን ለመግለጽ ስለማይፈሩ የሚሏቸውን ነገሮች በሰው ዘንድ ያላቸው ተቀባይነት ጥሩ ነው የሚሆነው። ምክንያቱም ፊሊንጋቸውን ስሜታቸውን የመሰላቸውን ነገር ጤናማ በሆነ መልኩ ስለሚገልጹ ከሰዎች ጋር አሁንም የሚኖራቸው ተደማጭነታቸው ሁሉ ከፍ ያለ ነው የሚሆነው። ምክንያቱም ሁሉም ነገር ከቅድም ጀምሮ ደጋግሜ እንደምናገረው የሚጀምረው ከራስ ነው። ከራሱ የተጣላ ሰው ነው ብዙ ነገሮች ጋር ከሌሎች ነገሮች ጋር መስማማት የሚከብደው። በመቀጠል ደግሞ ሌላው ደግሞ ሃይ ሰልፍ ስቲም ያላቸው ደግሞ ለራሳቸው ጤናማ የሆነ ግምት ያላቸው ሰዎች ከሚያሳዩቸው ባህሪዎች መካከል ወይም ደግሞ እነሱ ላይ ከምናያቸው መገለጫዎች መካከል አንዱ ማግኔት ናቸው። ለመልካም እድሎች ማግኔት ናቸው። ምክንያቱም ይስባል። መልካም እድሎች ኦፖርቹኒቲዎች ወደ እነሱ የመምጣት እድሉ ከፍተኛ ነው። ምክንያቱም ላይክ አዳዲስ ሰዎችን ይተዋወቃሉ። ከሰዎች ራሳቸውን ሀሳባቸውን ለመግለጽ ሪዘርቬሽን የለባቸውም። የተሰማቸውን የሚወዱትን የሚጠሉትን ይገልጻሉ። ሰዎች አብሯቸው ለማሳለፍ ከነሱ ጋር ለመሆን ይመርጣሉ። ስለዚህ ሁሌም ኔትወርካችን በሰፋ ቁጥር የተለያዩ አዳዲስ ሰዎችን ባወቅን ቁጥር ያወቅናቸውን ሰዎች ጓደኞቻችንን ወዳጆቻችንን ህብረቱን መጠበቅ በቻለን ቁጥር በዛ ውስጥ እድሎች እየሰፉ ነው የመጡት። የሥራ በሉ የትምህርት በሉ የቢዝነስ በሉ ራስን ሊያሳድጉ የሚችሉ የተለያዩ እውቀት የምናገኝባቸው ኦፖርቹኒቲዎች ሰውን ተከትለው የሚመጡ ስለሆኑ እኛ ከሰዎች ጋር ጤናማ ግንኙነት ባለን ቁጥር አዳዲስ ሰዎችን ባወቅን ቁጥር አዳዲስ ኦፖርቹኒቲዎች ወደ ህይወታችን ይመጣሉ ማለት። ስለዚህ ሃይ ሰልፍ ስቲም ያላቸው ሰዎች ዳር ማግኔት ናቸው ማለት ነው። መልካም እድሎችን ፖዚቲቭ ነገሮችን ወደ ራሳቸው ይስባሉ። ምክንያቱም ከሌሎች ሰዎች ጋር ያላቸው ግንኙነት ምን ስለሆነ ጤናማ ስለሆነ ማለት ነው። ሌላው ሃይ ሰልፍ ስቲም ያላቸው ሰዎች ሌላው መገለጫቸው ምንድነው? አይ ቲንክ አይ ካን አቲቲዩድ አላቸው።
አልችልም የሚል ነገር ሳይሆን ይሄን ነገር ልሞክረው ልሰራው እችላለሁ የሚል አቲቲዩድ አላቸው። ስለዚህ ይሞክራሉ፣ ይሳካላቸዋል። ባይሳካላቸው እንኳን ሳይሞክሩት ገና ሳይጥሩ ይሄ ነገር ለኔ አይሆንም ብለው አይተውም ማለት ነው። ስለዚህ ሲሞክሩት ይሳካል፣ ካልተሳካ ደግሞ ሌሰን ይሆናል፣ ኔክስት ይሰሩታል ማለት ነው። ስለዚህ ይሄ አልችልም አይ ካንት ዱ ዲስ ቲንግ የሚል አይነት አቲቲዩድ የላቸውም። ብሞክረው፣ ብሰራው፣ ብለፋ፣ ብጥር ይሄን ነገር ልቀይር እችላለሁ የሚል አመለካከት ነው ያላቸው ማለት ነው። እንግዲህ በመጀመሪያው ቪዲዮዬ ስለ ሰልፍ ስቲም አውርቻችኋለሁ። ይሄ መጀመሪያው ኤፒሶድ ነው። ሰልፍ ስቲም ስንል ምን ማለታችን ነው? ሰመራይዝ ለማድረግ ያክል ሰልፍ ስቲም ማለት ወይም ደግሞ ለራስ የሚሰጥ ግምት ማለት ሰዎች ለራሳቸው ያላቸው ቦታ፣ ስለ ራሳቸው የሚሰማቸው ስሜት፣ ሌሎች ሰዎች እነሱን የሚሉት ሳይሆን እነሱ ለራሳቸው ለውስጣቸው የሚነግሩት ኢንተርናሊ እነሱ ጋር ያለ ነገር ግን በተለያዩ ባህሪያቶች ሊገለጡ የሚችሉ ናቸው ሰልፍ ስቲም ማለት። ስለዚህ ሃይ ሰልፍ ስቲም ያላቸው ሰዎች ወይም ከፍተኛ የሆነ ለራሳቸው የተሻለ ግምት ያላቸው ሰዎች ምን አይነት ባህሪያት እንደሚያሳዩ እንግዲህ አይተናል። እናንተ ደግሞ የታዘባችሁትንና ከፍተኛ የሆነ ሰልፍ ስቲም ያላቸው ሰዎች ምን አይነት ባህሪያቶችን ያሳያሉ ብላችሁ የምትገምቷቸውን ስታነቡ ያወቃችኋቸውን ከኮሜንት ቦክስ ላይ ያስቀምጡልኝ። ኦን አን ኦፖርቹኒቲ ኔክሰስ አፍሪካን የዩቲዩብ ቻናሌን በመከታተል ሰብስክራይብ በማድረግ ለሌሎች በማጋራት እኚህንና ሌሎች መሰል እድሎችን ፐርሰናል ዲቨሎፕመንት ለግላዊ ስብዕናዊ እድገት የሚጠቅሙ መረጃዎችን አብራችሁኝ እንድትከታተሉ እጋብዛለሁ። አመሰግናለሁ። ቴንክ ዩ